እነሆ የእስራኤል ልጆች በቀይ ባህርና በጨካኝ አሳዳጅ ፈርዖን ሰይፍ መካከል እንደ መንጋ ተጨነቁ። የፈርዖን 600 ሰረገሎች ትቢያ የሰማዩን አድማስ አጨለመው። የአምላክ አገልጋይ ሙሴ ግን ከፍ ባለው ድንጋይ ላይ ቆመ። አትፍሩ ብሎ ጮኸ። ጸንታችሁ ቁሙ፣ ዛሬ እግዚአብሔር የሚያደርግላችሁን ማዳን እዩ አለ። ከዚያም የእግዚአብሔር እስትንፋስ መጣ። ታላቁን የምስራቅ ነፋስ ጥልቁን ባህር ቀደደው። ውሃዎቹ እንደ መረግድ መስተዋት ግድግዳ ሆኑ። መንገድ በሌለበት ስፍራ መንገድ ተገለጠ። የእስራኤል ልጆችም በታላቅ ድንጋጤና ተስፋ ወደ ባህር ሆድ ገቡ። ወደ ተስፋይቱ ምድር ለመድረስ በቤተ መቅደስ ውስጥ እንደሚራመዱ በባህር ወለል ላይ ተጓዙ። የባህሩም ርጭት እንደ ቅዱስ ሜሮን ቀባቸው። መድኃኒታችን እግዚአብሔር በባህር መካከል መንገድን አደረገላቸው። ለክብሩ የተመሰገነ ይሁን። እኛንም በታምራቱ ይጎብኘን።